በ65 ዓመቱ ኪስ ውስጥ $105 ብቻ የነበረውና ራሱን ሊያጠፋ የወሰነው ሽማግሌ እንዴት ከቢሊዮነሮች ተርታ ተሰለፈ? ተስፋ ለመቁረጥ ለምታስቡ ሁሉ ይህ የኮሎኔል ሳንደርስ ታሪክ ለእናንተ ነው። አርላንድ ሳንደርስ ይባላል። በሕይወቱ ያልደረሰበት መከራ የለም። በ5 ዓመቱ አባቱን አጣ። በ16 ዓመቱ ትምህርቱን አቋረጠ። የሰራባቸው ሥራ ሁሉ በውድቀት ተጠናቀቁ። ሚስቱም ጥላው ሄደች። ልጁንም በወጣትነት ተነጠቀ። በስተመጨረሻም 65 ዓመት ሲሞላው ከመንግስት የተሰጠው $105 የጡረታ አበል ብቻ ነበር የቀረው። ሕይወቱ ትርጉም አልባ እንደሆነ ተሰማውና ራሱን ለማጥፋት ከአንድ ዛፍ ስር ተቀመጠ። ነገር ግን የኑዛዜ ደብዳቤ ከመጻፍ ይልቅ አሁንም ምን ማድረግ እችላለሁ ብሎ ራሱን ጠየቀ። መልሱም ምግብ መስራት እችላለሁ የሚል ነበር። ሳንደርስ 11 አይነት ቅመሞችን በመጠቀም የፈጠረውን የዶሮ ጥብስ አሰራር ይዞ በየከተማው መዞር ጀመረ። በየሬስቶራንቱ እየሄደ ለመሸጥ ሞከረ። ነገር ግን ማንም አላመነውም። አንድ አይደለም፣ ሁለት አይደለም፣ በትክክል 1009 ጊዜ አይሆንም የሚል ምላሽ ተሰጠው። አንዳንዶቹም በሽምግልናው ተሳለቁ። ሌሎችም ደግሞ የዶሮ ጥብስን ማን ይገዛል አሉት። እርሱ ግን አላቆመም። በ1010ኛው ሙከራ የመጀመሪያውን እሺ የሚል ምላሽ አገኘ። ዛሬ ላይ KFC በዓለም ዙሪያ ከ150 በላይ ሀገራት የሚገኝና በየሰከንዱ በሺዎች የሚቆጠሩ ሰዎች የሚመገቡበት ግዙፍ ተቋም ለመሆን በቅቷል። ሳንደርስ ያሸነፈው ስለታደለ አይደለም። 1009 ጊዜ ወድቆ 1010ኛ ጊዜ ለመነሳት ድፍረት ስለነበረው እንጂ። ስኬት ዕድሜ ወይም ሀብት አይመርጥም። ጽናትን ግን በእጅጉ ይፈልጋል። ዛሬ ተስፋ የቆረጣችሁበት ነገር ምንድነው? የታሪክ ብርታት ከሆናችሁ አይዞን ብላችሁ ኮሜንት አድርጉ። ሶማይ ሰልችቶት ለ27 ዓመታት ሙሉ ብቻውን በጫካ የኖረ ሰው ሲያገኘው የነበረው ብቸኛ መጽናኛ የሴት ጓደኛው ፎቶ ብቻ ነበር። ዛሬ የጫካው ባህታዊ እየተባለ ስለሚጠራው ስለ ክሪስቶፈር ናይት አስገራሚ ታሪክ እናያለን። እስከ መጨረሻው ተከታተሉን። ክሪስቶፈር ናይት ይባላል። በ1986 ዓመተ ምህረት ያለምንም ምክንያት አዲስ መኪናውንና ስራውን ጥሎ ወደ ጥቅጥቅ ወዳለ ጫካ ገባ። ለ27 ረጅም ዓመታት አንድም ሰው አላገኘም። እርዱን ለመከላከል እሳት እንኳን አላነደደም። ማንም አላየውም። የሚገርመው ነገር ክሪስ በዛ ሁሉ ጊዜ ውስጥ የሚኖረው አቅራቢያው ያሉ የሰዎችን ቤት እየሰበረ ምግብና ቁሳቁስ በመስረቅ ነበር። ከ1000 በላይ ስርቆት ቢፈጽምም አንድም ቀን ግን በሰዎች እጅ አልወደቀም። መጨረሻ በ2013 እንደ አውሮፓውያን አቆጣጠር ሲያዝ ለምን ይሄንን አደረክ ተብሎ ተጠየቀ። የሰጠው መልስ ግን ዓለምን አስገረመ። ብቻዬን መሆን እፈልጋለሁ አለ። ለዛ ሁሉ ዓመታት ልብ ውስጥ የነበረችው ብቸኛዋ ሴት የትዝታው ማህደር ናት። ይህ ሰው ይህንን ያደረገው ማህበረሰቡን በመጥላቱ ነው ወይስ ደግሞ በፍቅር ራሱን ስቶ? ክሪስ ናይት ከሰው ተለይቶ ለ27 ዓመት የኖረበት ሚስጥር ዛሬም ለብዙዎች እንቆቅልሽ ነው። እናንተስ ለስንት ጊዜ ብቻችሁን መቆየት ትችላላችሁ? የሰው ልጅ ያለ ሰው መኖር ይችላልን? ሐሳባችሁን በኮሜንት አጋሩን። የሀከር በዓለም አቀፍ ደረጃ በኤፍቢአይ ሲፈለግ የነበረና ከ217 በላይ ባንኮችን ሰብሮ በሚሊዮኖች የሚቆጠሩ ዶላሮችን የዘረፈ ነው። ስሙ ሐምዛ ቤን ደላጅ ይባላል። ይህ የዓለማችን አስገራሚው ሀከር ለምን የዘመኑ ሮቢን ሁድ እንደተባለ እውነታውን እንነግራቸዋለን። አልጄሪያዊው ሐምዛ ቤን ደላጅ ስፓይ የተባለ የኮምፒውተር ቫይረስ በመጠቀም የአሜሪካና የአውሮፓ ባንኮችን ሲስተም ሰብሮ በመግባት ይታወቃል። በሚሊዮን የሚቆጠሩ ዶላሮችን ከባንኩ ቢያወጣም ገንዘቡን ግን ለራሱ ቅንጦት አላዋለውም። ይልቁንም አብዛኛውን ገንዘብ በፊሊስጤምና በሌሎች የአፍሪካ ሀገራት ለሚገኙ ረዳት ድርጅቶች በመለገሱ ነው የዲጂታሉ ሮቢን ሁድ የሚል ስያሜ ያሰጠው። በ2013 ዓ.ም ታይላንድ ውስጥ በቁጥጥር ስር ሲውል በካቴና ታስሮም እንኳን ፊቱ ላይ ይታይ የነበረው ሰፊ ፈገግታ ዓለምን እጅግ አስገርሞ ነበር። ሐምዛ በሰራው የሳይበር ወንጀል ምክንያት በአሜሪካ ፍርድ ቤት የ15 ዓመታትን እስር ተፈርዶበታል። ብዙዎች እንደ ወንጀለኛ ቢያዩትም በሚሊዮኖች የሚቆጠሩ ሰዎች ግን ገንዘቡን ለድሆች በማከፋፈሉ እንደ ጀግና ይቆጥሩታል። የሐምዛ ታሪክ በቴክኖሎጂ ዓለም ትልቅ ክርክርን የፈጠረ ነው። ወንጀልን ለበጎ ተግባር መዋል ይቻላልን? ሐሳባችሁን በኮሜንት አጋሩን። ዶክተሮች የቀረ 2 ዓመት ብቻ ነው አሉት። እርሱ ግን 55 ዓመት ኖረ፣ ዓለምንም ቀየረ። መንቀሳቀስና መናገር ሳይችል እንዴት የዓለማችን ቁጥር 1 ሳይንቲስት ሊሆን ቻለ? ይህ የበርካቶች ጥያቄ ነው። ስቴፈን ሃውኪንግ ገና በ21 ዓመቱ ነበር የነርቭ በሽታ እንዳለበት የታወቀው። ቀስ በቀስ እጁ እግሩና አንደበቱ ስራ ቆሙ። በመጨረሻም በአይን እንቅስቃሴና በኮምፒውተር እርዳታ ብቻ መግባባት ጀመረ። ብዙዎች ተስፋ እንደሚቆርጥ ቢጠብቁም ሃውኪንግ ግን አካሌ ቢታሰርም አይምሮዬ ግን በጠፈር ውስጥ ይበራል ይል ነበር። ስለ ብላክ ሆልና ስለ ዓለም አመጣጥ እጅግ አስገራሚ የሆኑ ግኝቶችን አገኘ። መጽሐፎቹን በሚሊዮን ተሸጡ። ሮቦት በሚመስል ድምፁ ዓለምን አስተማረ። ስቲፈን ሃውኪንግ ያስተማረን ምንም አይነት ችግር ቢገጥማችሁ የምትሰሩት አንድ ነገር አይጠፋም የሚለውን ነው። እናንተስ ለስኬታችሁ ትልቁ እንቅፋት ምንድነው? የስቲፈን ሃውኪንግን ታሪክ ስትሰሙ ምን ተሰማችሁ? ሐሳባችሁን በኮሜንት አጋሩን።